ምን እየተካሄደ ነው? ሃይሚና ብሩኬ ግን ምንድነው ማለት በዚህ ሁኔታ በዚህ መቀጣጠል እንዴት ነው ተረጋግተው ተነጋግረው ወደ ሰላም ሊመጡ የሚችሉት? ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። በእውነት እኔ ዛሬ የጨረቃ ፋሚሊ እኔ ራሴ አልጠበቅኩም ይሄን ቪዲዮ። እንዴ ልብ ሰባሪ የሆነ ነገር እኛ የምንጠብቀው ሌላ የሚመጣው ሌላ። ለምንድን ነው ግን ነገሮች ሊበርዱ ያልቻሉት በዚህ ደረጃ? ዛሬ የጠበቅነው በእርግጠኝነት ያው ቀስ ብለው እየተነጋገሩ ነገሮች ትንሽ በረድ ብለው ይመጣሉ ነበር። የኔ ሀሳብ እንደዛ ነበረ። ግን እንኳን አይደለም መብረድ ጭራሹኑ ብሷል፣ እሳት ሆኗል እኮ እንዴ። ሃይሚና ብሩኬ ግን ማለት ነው ይሄን ቪዲዮ ተመልሳችሁ ታዩት ይሆን? በእውነት እኛ እኮ እንደዛ ስጠፉ የድሮ ቪዲዮአችሁን ሄደን የምናየው ወይም ደግሞ የሆነ እንደዚህ ጸብ ሲነሳ ከመካከላችሁ የድሮ ቪዲዮአችሁን ሄደን የምናይ በጣም ብዙ ትዝታ ስላለው ነው ደስ የሚል ቪዲዮ። አሁን ይሄ ተመልሶ ለማየት ይጋብዛል? በፍጹም የምሬን ነው። በመቀጠል ደግሞ ምንድነው ይሄን ያክል ለጠላት በር መክፈት? እናንተም ሃይሚን ብትሆኚ ብሩኬን ብትሆን ማለት ነው ስንት ጠላት እንዳላችሁ እናንተ በማደጋችሁ በጣም ብዙ ሰው እየተቃጠለ እያየን ነው። እግዚአብሔርን እንደዚህ እስከሚሸተን ሁላ ነው እየተቃጠሉ ያሉት። ምድረ ምቀኛ ሁላ ሰው ሰርቶ ሲቀየር የማትወዱ እግዚአብሔርን ሰውን ለመጣል እንጂ ሰውን ለማሳደግ የማትጥሩ ሰዎች በጣም ስክስክ ብላችኋል። እና እናንተ ደግሞ ማለት ነው ሃይሚና ብሩኬ እንዴ እንደዚህ ሲሏችሁ እውነት መሰላችሁ እንዴ? እናንተን ለመጣል እኮ እያቆጠቆጡ ነው ያለ እነዚህ ሰዎች። ምንድነው ግን ሰተት ብላችሁ ከሰው ማለት ከጠላቶቻችሁ መንጋጋ የምትገቡት? ለምንድነው እጅ የምትሰጡት? ለምንድነው መንገድ የምትከፍቱላቸው? እኛ ለእናንተ እንደምንከራከርላችሁ ያህል ራሳችሁ ለእናንተ በፍጹም እየተከራከራችሁ አይደለም። እኛ እንደዚህ የምንከራከርላችሁ የምሬን ነው ማለት እኔ እንጃ እናንተ የዋ ስለሆናችሁ ንጹህ ስለሆናችሁ ነው። ግን ራሳችሁን ደግሞ መጠበቅ ይገባችኋል እኮ። እንዴት ነው አንድ ሰው የማያስተውለው? ይሄ ልጅ እኮ ሰበብ ውስጥ ሊያስገባው እኮ ነው እንዲህ ፍር የሚለው ይሄ ቢራቢሮ ማለት ነው። ዳኒ ተብዬው ከማጠሩ መጎጠሩ ወይ አቅም የለውም። ግን ብሩኬ አንድ ነገር አድርጎ በሱ በእጁ ሰበብ ለመሆን ነው የፈለገው። አለቅላቂ መሀል ገብቶ ያለቀልቃል እንዴ? ሃይሚዝስ ይሄ ማለት ብሩኬ ሲያወራ ሃይሚ ዝም ስትል እሱ ያጋግላታል። እንደዚህ እኮ ነው። አንተ በቃ ቡና ፍልተ ሰውን ስታማምቱል ሰውዬ እንደሆንክ ግልጽ ነው። ከዚህ ጋር እንደ እውነቱ ብሩኬ የመጣው ለሰላም ነው። በቃ ነገሮችን ለማስተካከል ስማቸው የጠፋበትን መንገድ ለማስተካከል። ግን ነገሩን እያዞረበት እንዴት ያስተካክለው ብሩኬ? አሁንም የምትፈርዱ ሰዎች እንዳትፈርዱ፣ በእናታችሁ ተረጋጉ። በቃ የምር ሃይሚን ብሩኬም ከቀልባቸው አይደሉም አሁን ላይ። ለነዛ ተዋቸው። እቺ ሴቷ ተጨማልቃለች ሁላ ማለት ነው እንዴ። ለማስታረቅ ነው የምጠራት ሲላት እኔ እኮ ትቼዋለሁ ትላለች። እና ታዲያ ከዛ ጋር ሰተት ብለሽ የመጣሽው ብሩኬን ፈልገሽ ነው? ምን አይነቷ ጨምላቃ ናት በእግዚአብሔር። እኔ እንደዚህ መናገር አልፈልግም ነበር፣ ግን እቺ ልጅ የሆነ አጉል ቃላት ልታስወጣኝ ነው። በጣም ተጨማለቀች፣ ባለገች ሁላ። ብሩኬ በእናትህ አይንህን ግለጥ። ወይኔ ጉዴ ፈላ። ለሱ ጥሩ ሰው መስለው እኮ ነው አሁን ነገሮችን ለማስተካከል የሚጠራው። ከሃይሚ ፊት እንኳን እንዴት እንደምትሆን እያያችኋት ነው። አውቃ እሱን ለማስጠመድ ማለት ነው። ጌታ ሆይ እኔ ፈጣሪ አምላክ ሰላም አምጣላቸው ውዶችዬ። እኔ ማለት ነው በተፈጥሮዬ ስናደድ የሆነ አንደበቴ ነው የሚተሳሰረው። ምንም ነገር መናገር አልችልምና፣ ግን በየዋህነታቸው ገደል ሲገቡ ማየት በጣም አመመኝ። እግዚአብሔርን ነው የምላችሁ። ሰላም ያምጣላችሁ።